ይህንን ስልክ የሳምሰንግ ካሜራ የኤስ26 ካሜራ ምናምን ከአንዱ ከአይፎን ይሻላል ከአፕል ይሻላል እያለ ለሚያዘጋጁ ጓደኛችሁ ነው። አፕል አንድ ሙሉ የእግር ኳስ ጨዋታ ምንም ዲጂታል ካሜራ ሳይጠቀም በአይፎን ብቻ ሹት አድርጎ አስተላልፏል። እንደምትመለከቱት ካሜራው ግን ያው እዚህ ላይ ምን አለው መሰላችሁ the catch is $265,000 የሚያወጣ ፊውቸር ሌንስ ተጠቅሟል። ምንም ቢሆን ምንም ግን የአይፎን ሴንሰሪ ወይም ደግሞ የአፕል ሴንሰሪ እንዲጠቀሙ ካሜራ እናም እንግዲህ ወደ 10 ምናምን ስልኩ አይፎኖችን ተጠቅሟል ተብሏል። ይሄ ነው እንደምትመለከቱት ዋናው ካሜራ። እዚች ጋር ኦሪጂን ነገር ታያችኋል። ቆይ አያችሁት? እቺ አይፎን 17 እናም ከስልኩ ውጪ አፕል ሎክ 2 እና ብላክ ማጂክ ካሜራ አፕን ተጠቅሟል። ከዛ በተጨማሪ ደግሞ የተጠቀሙ ኤክስተርናል ሞኒተሪንግ አለው፣ ፕሮፌሽናል ኮንትሮል ቱል አለው። ሊያም ሆኖ ብቻ በአጠቃላይ የአይፎንን ስልክ የአይፎን 17 ፕሮ ማክስን ተጠቅሞ እንግዲህ ኤምኤልኤስ ጨዋታዎችን ብሮድካስት አድርገዋል። እንግዲህ የኤምኤልኤስ ጨዋታ በአይፎን ስልክ ብቻ ተቀርጾ ተላልፏል። እንግዲህ አስቡ። እናም እንዳልኳችሁ እዚህ ጋር ነው አይፎን 17ኑ። ስለዚህ ይህን ቪዲዮ ሳምሰንግ ይሻላል የሚለው ጀለሶቻችሁ በሙሉ ላኩላችሁ። ስልክ ጌም ተላልፎበታል። ሰዎች ምሮ የምትፈልጉ ጌሙም እንግዲህ ሜይ 23 ላይ የተካሄደው ኤልኤ ጋላክሲ እና ሂውስተን ዲናሞ ኤፍሲ ያገናኘው ጨዋታ እና ብቻ እንግዲህ አይፎን ማሽ ምንም ሲጀመር ይሄ ኮንቨርሴሽን አይደለም። ለማንኛውም ኦሪጂናል አይፎኖችን እንዲሁም የተለያዩ አክሰሰሪዎችን ማግኘት ከፈለጋችሁ ሄይ ሞባይልን ማናገር ትችላላችሁ። ሄይ ሞባይል ኦፊሻል ቲክቶክ አካውንታቸውን እዚህ ጋር ታጋረግላችሁ።